قال يا موسى أتريد أن تقتلني كما قتلت نفسا بالأمس ሰሞኑን ያለንበት አካባቢ ቅዝቃዜ ነው። በዚህ ቅዝቃዜ ደግሞ እያንዳንዳችን ሁላችንም ሰዎች ተመሳሳይ ህመም ባይኖረንም የተለያየ ህመም አለ። كما قتلت نفسا بالأمس إن تريد إلا أن تكون جبارا في الأرض وما تريد أن تكون من المصلحين. ግን ምስራዕና ምዕራብ ብቻ ነው እንዴ ቅዝቃዜ ያለው? በነገራችን ላይ ምስራውና ምዕራብ ነው ምዕራብ ክፍል ነው ቅዝቃዜ ያለው። ደቡብና ሰሜኖችስ ቅዝቃዜ የላቸውም? እንዴት ነው? ያው ሀብታም ብሆን እኮ ወደ ሙቀት ወደ ያለበት ነበር ጥርግ ማለት ያለብኝ። ያው እቺ ክፉ ዱንያ ያልሆነ ቦታ ቁጭ አረገችን እንጂ አልሐምዱሊላህ ለሁሉም ነገር። በመቀጠል እስኪ እንዲያው እኔንም ሰው አርጉኝ፣ ሰው ልሽተት። እንዲያው እናሳዝናችሁም? እኛ እናንተን እየተከታተል እኛ እናንተን ብትከታተሉ እኛ እናንተን እየተከታተል እናንተ እኛን ብትከታተሉ ምን ትሆናላችሁ? ኧረ ተው ደግም አይደለ። ተው እኔ አሁን ስንት ሰው ፎሎ አድርጊያለሁ፣ ስንት ሰው ሰብስክራይብ አድርጊያለሁ። እኔ ግን አንድ ሰው እስኪ ፎሎውም ሰብስክራይብም ክትትልም፣ ያው ክትትል ጥሩ እኮ ነው መከታተል። ያው ቁም ነገርም አንዳንዴ እንጥላለን። እሺ ሁሉንም ዋይታ አይደለም። ለማንኛቸውም ስንኖር መልካም ነው፣ ስንሞት ባይለቀስልንም በክፋት አንነሳ። ይሄንን ነው የምላችሁ፣ ሌላ የምላችሁ የለንም። መሞታችን ላይ ቀር በክፋት ምንም ለማድረግ አንጣር። ደግነት ለራስ እንጂ ለሌላ ሰው አይደለም። አንተ ስትኖር ደግ ሆነህ ኑር። ያጣሁን ብታጣ ባጣኸው ልክ የምተካህ ነገር አለ። መልካም ሰው ስትሆን በማጥፋት ልክ ግን መጥፋትም አለ። ይሄ የኔ ምርህ ነው።